ከስሩ ሲኦል ተገኘበት የተባለው የዓለማችንን የሳይንስ መጽሐፍ ሙሉ በሙሉ የቀየረው የሶቪየቱ ህብረት እጅጉን ጥልቅ ኮላ ሱፐር ዲፕ ቦርሆል ፕሮጀክት የሰው ልጅ ከፍ አድርጎ ወደ ሰማይ ካየባቸው የውሃ ምርምሮች ጎን ለጎን በተቃራኒው ወደ መሬት ጥልቀት ውስጥ ለመዝለቅ ያደረገው እጅጉን አስደናቂ ታሪካዊ ሂደት ነው። ይህ ታሪክ ከቀዝቃዛው የዓለም ጦርነት ፖለቲካዊ ውድድር ባሻገር ስለ ፕላኔታችን አፈጣጠር፣ ስለ ህይወት ጽናትና ተፈጥሮ በሰው ልጅ ዕውቀት ላይ ስላስቀመጠችው የማይበገር ወሰን የሚያስረዳ ድንቅ ቪዲዮ ነው። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። በህዋ ውድድር ዘመን ሁሉም ሀገር ጨረቃ ላይ ለመድረስ ተጠምዶ ነበር። ነገር ግን የሶቪየት ሳይንቲስቶች ሙሉ በሙሉ ተቃራኒውን ለማድረግ ወሰኑ። በቀጥታም ወደ ምድር ውስጥ መቆፈር ጀመሩ። 12 ኪሎ ሜትር ያክልም ወደ ስር መቆፈር ቻሉ። ይህም ከዓለማችን ጥልቁ ቦታ የላቀ ጥልቀት ያለው ጉድጓድ ነው። ከዚያም ነገሮች አስገራሚ እየሆኑ ሄዱ። ከፍተኛ ሙቀት ከባድ ጫና ስራውን እንዲያቆሙ አስገደዳቸው። ጉድጓዱንም በከባድ የብረት ክዳን ለዘላለም ዘጉት። ታዲያ 12 ኪሎ ሜትር ሲቆፍሩ ምን አገኙ? አሁንስ ከእግራችን ስር 12 ኪሎ ሜትር ጥልቀት ውስጥ ምን አለ? ይህ ለብዙዎች ጥያቄ ነው። በቀዝቃዛው የዓለም ጦርነት መሃል ዓለም በሮኬቶችና በወር ደሴቶች ማረፊያዎች ተጠምዶ ነበር። አሜሪካና ሶቪየት ህብረት ደግሞ ህዋን ለመቆጣጠር ከፍተኛ ሀብትን አፍሰዋል። ሆኖም የሶቪየት መሪዎች በእግራችን ስር ምን እንዳለ ማንም በእርግጠኝነት እንደማያውቅ አወቁ። በቀጥታም ወደ ምድር ውስጥ ለመቆፈር ትልቅ ፕሮጀክትን ለመጀመር ወሰኑ። የሶቪየት ቴክኖሎጂ ልክ እንደ ህዋው ሁሉ መሬት ውስጥ ያሉትንም መቆጣጠር እንደሚችል ማሳየት ፈለጉ። ሳይንቲስቶችም በኮላ ፔኒንሱላ የሚገኘውን ቀዝቃዛ የተገለለ ቦታን መረጡ። ይህ ቦታ ልዩ የሆነበት ምክንያት በሚሊዮን የሚቆጠሩ ዓመታትን ያስቆጠሩ ጥንታዊ ድንጋዮች ከመሬት ገጽታ ጋር ተቀራርበው የሚገኙበት በመሆኑ ነው። በዚህ ቦታ ላይ በመቆፈርም ሳይንቲስቶቹ ጠንካራውን የከርሰ ምድር ንጣፍ በፍጥነት ሰንጥቀው ወደ ጥልቁ ሽፋን ለመድረስ ተስፋ አድርገው ነበር። ቀዝቃዛ ነፋስ የሚነፍስበት አስቸጋሪ ቦታ ቢሆንም ቡድኑ ካምፑን አቋቋመ። በ1970 ዓመተ ምህረትም ሰራተኞቹ በበረዶ ውስጥ ግዙፍ የብረት ግንብን አቆሙ። በተለይም ለዚህ ዘመቻ ኡራልማሽ 12000 የተባለ የመቆፈሪያ ማሽንን ሰሩ። ማሽኑ እጅጉን ግዙፍ ሲሆን በቱንድራ መሬት ላይ የቆመ የውሃ ሮኬት ይመስል ነበር። ማሽኖቹ በሺህ የሚቆጠሩ ሜትሮችን ወደ ጠንካራ ድንጋይ ውስጥ የብረት ቧንቧዎችን መግፋት የሚችሉ ከባድ ሞተር የተገጠመላቸው ናቸው። የመጨረሻ ግቡም ትልቁንም ትንሹንም የሚያስፈራ ነበር። መሐንዲሶቹ 15 ኪሎ ሜትር ወይንም ደግሞ 15000 ሜትር ጥልቀት ያለውን ጉድጓድ ለመቆፈር አቅደው ነበር። በዚህ ጥልቀት ውስጥም ሳይንቲስቶቹ ሙሉ በሙሉ አዲስ የሆነ የምድር ንጣፍን ለማግኘት ጠብቀው ነበር። ከዚህ ጥልቀት ውስጥ ግማሽ ያክሉን እንኳን ለመድረስ የደፈረ አንድም ሀገር አልነበረም። ፕሮጀክቱም በከፍተኛ ምስጢርና በብሔራዊ ኩራት ተይዞ ነበር። ጥልቀቱ ምን ያክል እንደሆነ ለመረዳት የዓለማችንን ጥልቅ ውቅያኖስ አስቡ። የማሪያና ጥልቅ ገደል። የዚህ ገደል ጠቅላላ ስምጠቱ 11 ኪሎ ሜትር ገደማ ይወርዳል። የሶቪየት ቡድኖችም ከውሃው ይልቅ በጠንካራ የግራናይት ድንጋዮች ውስጥ አልፎ ከጠቅላላው ውቅያኖስ የበለጠ ጥልቀትን ለመሄድ አቅደው ነበር። የመቆፈሪያ ቧንቧዎቹ ክብደት ብቻ በመቶ የሚቆጠሩ ቶኖችን ይመዝናሉ። ግዙፉ የመቆፈሪያ ቢትም በመጨረሻ መሬቱን ሲነካ ድምፁ በበረዷማው ሸለቆ ውስጥ አስተጋባ። ጥርሶቹም ለቢሊዮን ዓመታት ያክል በሰው ልጆች እጅ ያልተነኩ የድንጋይ ንጣፎች ላይ ቅርጾችን አወጡ። ማሽኑ በጥልቀት እየቆፈረ ሲሄድም የሳይንቲስቶቹ ቡድን እያንዳንዱን ሜትር በከፍተኛ የቴክኖሎጂ ዕቃዎች ይከታተሉ ነበር። ከስር የሚጠበቃቸውን እንግዳ ችግር ሳያውቁም ወደማይታወቅ ሁኔታ እየቆፈሩ ገቡ። መጀመሪያ ላይ መቆፈሩ ባልታወቀ ሁኔታ ፈጣንና ለስላሳ ነበር። ለመጀመሪያዎቹ 3000 ሜትር ያክልም ድሪሉ በቀላሉ መቆፈር ቻለ። የጂኦሎጂ መጻሕፍት ትንበያን ስለተከተሉም ሳይንቲስቶቹ እርግጠኞች ነበሩ። በእነዚህ ጊዜያትም የብረት ቧንቧዎቹ ወደ ጨለማው ምድር ውስጥ እየወረዱ ሲሄዱ ሁሉም ነገር በቁጥጥር ውስጥ ይመስል ነበር። 7000 ሜትር ላይ ሲደርሱም ቡድኑ የተለየ ነገርን ጠብቆ ነበር። ጂኦሎጂስቶች የላይኛው የግራናይት ንጣፍ እዚህ አብቅቶ ወደ ጠንካራ ባዛልት ድንጋይ እንደሚቀየር ያምኑ ነበር። ሆኖም የመቆፈሪያ ማሽኑ ናሙናዎችን ሲያወጣ ሳይንቲስቶቹ የመጀመሪያውን ትልቅ ድንጋጤን አገኙ። 7000 ሜትር ያክልን ቢቆፍሩም ምንም አይነት የባዛልት ድንጋይ አልነበረም። ግራናይቱ እንደቀጠለ ነበር። ነገር ግን በከፍተኛ የጂኦሎጂካል ጫና ምክንያት የተሰነጣጠቀና የተበላሸ ነበር። ይህም እስከ ዛሬ ድረስ ሰዎች ይማሩባቸው የነበሩ የሳይንስ መጻሕፍቶች ስህተት መሆናቸውን አረጋገጠ። እያንዳንዱ የተቆፈረው ሜትርም በጊዜ ሂደት ወደ ኋላ እንደመጓዝ ነበር። ማሽኑ ዕድሜያቸው ወደ 3 ቢሊዮን ዓመታት የሚጠጉ ድንጋዮችን ወደ ላይ እያወጣ ነበር። እነዚህ ጥንታዊ ድንጋዮች ምድር ወጣትና ሕይወት ባልነበራት ጊዜ የተጠበቁ ምስጢሮችን በሙሉ በጨለማ ውስጥ ይዘው የነበሩ ናቸው። በእነዚህ ጥንታዊ ንጣፎች ውስጥ መቆፈርን ለመቀጠልም ሰራተኞች ከባድ ፈሳሽ የሆነውን ሸክላ ወደ ቧንቧዎች ውስጥ ፓምፕ አደረጉ። ይህም ቀዝቃዛ ሸክላ የሚቃጠለውን የመቆፈሪያ ቤት አቀዘቀዘው።
በተጨማሪም የተፈጨውን ድንጋይ ወደ ላይ እንዲወጣ አደረገ። ሳይንቲስቶችም እነዚህን የድንጋይ ናሙናዎች እንደ ውድ ሀብት በትዕግስት ሰብስበው በላቦራቶሪ ድንኳኖቻቸው ውስጥ መመርመራቸውን ቀጠሉ። በጥልቀት በሄዱ ቁጥርም የምድር ውስጥ ዓለም ያልተጠበቀ መሆኑን ይበልጥ ግልጽ እየሆነላቸው ሄደ። የምድር ቅርፊት ንጹህ የተደረደሩ ቀለል ያሉ የድንጋይ ንጣፎች ስብስብ አይደለም፣ እንዲያውም የተዝረከረከና ሚስጥራዊ አካባቢ ነበር። ሳይንቲስቶቹም ቁፋሯቸውን ቀጠሉ። በመጨረሻ 7000 ሜትር ሲያልፍም ቡድኑ የባህላዊ ሳይንስን ሙሉ በሙሉ የሚገለብጥ ግኝትን አገኙ። በወቅቱ በነበረው እያንዳንዱ የሥነ ምድር መጽሐፍ መሠረት በእነዚህ እጅጉን ጥልቅ በሆኑ ጉድጓዶች ውስጥ ያሉ ድንጋዮች ደረቅ መሆን ነበረባቸው። ከላይ ያለው የ7 ኪሎ ሜትር ጠንካራ ምድር አስገራሚ ክብደት ስለሚኖረው ከቢሊዮን ዓመታት በፊት እያንዳንዱን የእርጥበት ጠብታ መጭመቅ ነበረበት። ቢሆንም ግን በምትኩ ግዙፉ የመቆፈሪያ ቤት በድንገት በከፍተኛ ግፊት የሚፈስ ትልቅ የተጠራቀመ ፈሳሽ ውሃን አገኘ። ፈሳሹ ውሃ ከጥንታዊ የግራናይት ድንጋዮች ጥልቅ ስንጥቆች ውስጥ እየፈሰሰ ወጣ። በበረዷማው አርክቲክ ውስጥ የቆሙ ሳይንቲስቶችም ፈሳሽ ውሃ በዚህ ጨለማ ገደል ውስጥ የመኖሩ ምንም ምክንያት ስለሌላቸው ይህንን ፈሳሽ ውሃ እያዩ በከፍተኛ ድንጋጤ ቆሙ። ይህ ልክ እንደ ሐይቅ ወይንም ደግሞ ሌሎች ባህር ውስጥ እንደሚገኝ የተለመደ ውሃ አልነበረም። ውሃው ባልታወቁ ኬሚካል ውህደቶች በከፍተኛ ሁኔታ የዳበረ ወፍራም የማዕድን ሾርባ ነበር። ከከባቢ አየር ከፀሐይ ብርሃንና ከውጭ ገጽታ ዓለም ሙሉ በሙሉ ተነጥሎ በቢሊየን የሚቆጠሩ ዓመታትን በማይታሰብ ግፊት ውስጥ በሙሉ ጥቁር ጨለማ ውስጥ ተጠብቆ ነበር። የኬሚካል ምርመራዎች ውሃው ከየት እንደመጣ የበለጠ አስገራሚ ነገርን አሳዩ። ከጊዜ በኋላ በስንጥቆች ውስጥ በኩል የፈሰሰ እንዳልነበረም ተረዱ። በምትኩ ከፍተኛ የጂኦሎጂካል ኃይሎች ከድንጋይ ክርስታል